የአሜሪካ ፍርድ ቤት የትራምፕ አስተዳደርን የደቡብ ሱዳን ዜጎችን ጊዜያዊ ከለላ የማንሳት ውሳኔ አገደ። የትራምፕ አስተዳደር በሀገሩ ለሚኖሩ የደቡብ ሱዳን ዜጎች ሰጥቶት የነበረውን ጊዜያዊ ከለላ ካቋረጠ በኋላ የደቡብ ሱዳን ስደተኞች ውሳኔው ተገቢ አይደለም በሚል ጉዳዩን ወደ ፍርድ ቤት መውሰዳቸው ይታወሳል። የወሰን ፍርድ ቤትም የጊዜያዊ ከለላው ማብቃቱ ውሳኔ እንዲቋረጥና ጉዳዩን እስኪከታተለው ስደተኞች በአሜሪካ እንዲቆዩ የሚያስችላቸውን የአስተዳደራዊ ቆይታ ውሳኔ ወስኗል። 232 የደቡብ ሱዳን ዜጎች ከአሜሪካ ጊዜያዊ ከለላ ተጠቃሚ ነበሩ ሲባል ከለላውን መስጠት የጀመረውም በፈረንጆች 2012 ነበር ሲል አስታውሷል። አሜሪካ ዜጎቿ ወደ ደቡብ ሱዳን እንዳይጓዙ ማስጠንቀቂያ በምትሰጥበት ጊዜ ከለላዋን ማቋረጥ ተገቢ አይደለም ተብላ ስትወቀስ እንደነበረ ይታወሳል። ዘገባው የዘጋርዲያን ነው ከማላ ኒውስ።